20 ዓመት ሲሞላን ህይወት ለአንዳንዶች አጓጊና ለቀሪዎቹ ደግሞ አስፈሪ ነች። ይህም ስሜት የሚመጣብን ልጅነታችን እንዳለፈ ስለምንረዳ ነው። ከ20 እስከ 30 ዓመታችን ብዙ ነገር የምናይበት ዓመት ነው። በዛች ጊዜ ውስጥ ህይወታችንን ልናስተካክል እንችላለን ወይም ደግሞ ልናበላሸው እንችላለን። ምርጫው የኛው ነው። ከምርጫው ጋር ግን አብሮ የሚመጡ ብዙ ነገሮች አሉ። ከወላጆቻችን ቤት መውጣት፣ አዳዲስ ኃላፊነቶችን መወጣት፣ እንዲሁም ደግሞ የራሳችንን ህይወት መስመር ለማስያዝ መሯሯጥ። ስለዚህ በዛሬው ቪዲዮ 30 ዓመት ሳይሞላችሁ በፊት ማወቅ ያለባችሁን ነገር ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው እንድታዩት ጋብዛለሁ። እንጀምር። አንደኛ፣ የህይወት ፍላጎታችሁንና መርሆቻችሁን ማወቅ። በዚህ ዓለም ላይ የመጨረሻው አስፈሪ ነገር ማንነታችንን አለማወቅ፣ ስለ ራሳችን ብዙ ጥያቄዎች አለመጠየቅ እና ምንወደውንና ምንፈልገውን ነገር ለይተን አለማወቅ አንደኛው ነው። 30 ዓመት በሚሞላን ጊዜ ይህንን ጥያቄዎች ለይተንና በስትክክል መመለስ የሚኖርብን ጊዜ ነው። እናንተ እንደ ሰው ማን ናችሁ? ምንድነው የምትወዱት? የምትጠሉትስ ነገር? ፍላጎታችሁስ ወዴት ነው የሚያዘነብለው? ገንዘብ እዚህ ጥያቄ ውስጥ ባይገባ ምን እየሰራችሁ ነው ህይወታችሁን ማሳለፍ የምትፈልጉት? የህይወታችሁ መርህስ ምንድነው? እኔ ለዚህ ነው የምቆመው ብላችሁ የምታስቡት ነገር ምንድነው? በተጨማሪም በ30 ዓመታችሁ ግብና ዓላማችሁን ጥርት አድርጋችሁ ልታውቁ ይገባል። እንደውም ወደ ዓላማችሁ እየተጠጋችሁ መሆን አለበት። ጊዜ በጣም ነው የሚሄደው። ስለዚህ ያንን ጊዜ በአግባቡና በትክክለኛው ነገር መጠቀም አለብን። ሁለተኛ፣ የራሳችሁ ተፎካካሪ ራሳችሁ መሆን አለባችሁ። ይህ ማለትም ደግሞ ሁላችንም የተለያየን ሰዎች ነን። ስለዚህ 30 ዓመት ሲሞላን ራሳችንን ከሰዎች ጋር ማነጻጸር ማቆም አለብን። ሁላችንም ተለያይተናል። የተለያየ የህይወት መንገድ ነው የጀመርነው። የተለያየ ዓላማ ነው ያለን። እያንዳንዱን ዓላማችንን ለማሳካት ነው መንቀሳቀስ ያለብን። በ30 ዓመታችን ሰው ምን ይለኛል እያለን የምናስብ ከሆነ ከህይወታችን መስመር እየወጣን ነው። ወደ ሌሎች ሰዎች ዓላማችንን ካረግን የኛ መውደቂያ የመጀመሪያው ምክንያት ይሆንብናል። ስለዚህ እባካችሁ ራሳችሁን ከሰዎች ጋር ታወዳድሩ። የራሳችሁ ፉክክር ራሳችሁ ነው መሆን ያለበት። ትላንትና ከነበራችሁት ሰው ዛሬ ከተሻላችሁ በህይወት እያሻሻላችሁ ነው። ስለዚህ እሱ ላይ ብቻ ተኮራችሁ ወደፊት መራመድ። ሶስተኛ፣ የገንዘብ አያያዝን ማወቅ። በወጣትነት ጊዜያችን መዝናናት ላይ ስለምናተኩር ብዙ ጊዜ ገንዘብ እናባክናለን። ወደ 30 እየተጠጋን በመጣን ቁጥር ግን ስለ ራሳችን ህይወት ቆም ብለን ማሰብ አለብን። የራሳችንን ቤተሰብ መመስረታችን አይቀርም። ስለዚህ ለወደፊት ያስቀመጥናት ጥሪት መኖር አለባት። ማስቀመጥ ብቻ ሳይሆን ለወደፊታችን ለቤተሰባችን የሚሆን ቤተሰባችንን የሚያስተዳድር ገንዘብ ወይም ደግሞ የገንዘብ ምንጭ ማስተካከል አለብን ትዳር ውስጥ ሳንገባ በፊት። ይህ አብዛኞቹ ሰዎች የሚሳሳቱበት ነገር ነው። ወጣትነት ጊዜያቸውን በመዝናናት ብቻ ያሳልፋሉ። ልብ በሉ፣ እኔ አትዝናኑ እያልኩ አይደለም፣ ግን ደግሞ እየሰራችሁ ተዝናኑ። መዝናናትና ጨዋታ ላይ ብቻ ሐሳባችሁን ካረጋችሁ የወደፊት ህይወታችሁ ምስቅልቅሉ ነው የሚወጣው። ስለዚህ ለህይወታችሁ አስቡ። ለወደፊት የሚሆናችሁን ገንዘብ አዘጋጁ። አራተኛ፣ ለምንፈልገው ነገር ምን አይነት መስዋዕትነቶችን መክፈል እንዳለብን ማወቅ አለብን። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም ይላል ያገሬ ሰው። ይህ ማለትም ደግሞ ለምንፈልገው ነገር ሙሉ ትኩረታችንን ወደዛ ማዞር አለብን ማለት ነው። አሁን ለምሳሌ አንድ ሰው በህይወት ውስጥ ሀብትን ማፍራት ከፈለገ አብላጫ ጊዜውን ወደዛ ላይ ማተኮር አለበት። ገንዘብ በምን በኩል ነው ላገኝ የምችለው ብሎ ማሰብ አለበት። መስዋዕትነት መክፈል ስል ሁሉንም ነገር መተው አይደለም። ቤተሰቦቻችሁን፣ በህይወታችሁ በጣም ለምትወዷቸው ሰዎች ጊዜ ስጡ። በአላስፈላጊ ነገሮች ግን ጊዜያችሁን አትግደሉ። መዝናናት ቀስ ብሎ ይደርሳል። በህይወት ምን እንደምትፈልጉ ማሰብ፣ ከዛ ወደዛ ነገር መንቀሳቀስ። እቺ ዓለም በጣም ሰጪ ነች፣ ግን የምትሰጠው ለለፋ ሰው ነው፣ ለሰራ ሰው ነው። ቁጭ ብለን መመኘት ማቆም አለብን። ይሄ ነገር በተሳካልኝ ብለን መመኘት ማቆም አለብን። የምንፈልገው ነገር ካለ ቀበቷችንን ጠበቅ አድርገን ወደዛ ነገር መሄድ አለብን። ህይወት ለሰሩ ሰዎች መደሰቻ ነች፣ ለሰነፍ ሰዎች ደግሞ መሰቃያ ነች። ስለዚህ ይህንን በደንብ አስምሩበት። አምስተኛ፣ ለራሳችሁ መቆም ልመዱ። ራሳችሁን ሁልጊዜ አስቀድሙ። በዚች ምድር ላይ ከናንተ በላይ ስለ እናንተ ህይወት የሚጨነቅላችሁ ሰው የለም። ቤተሰቦቻችሁ፣ የምትወዱት ሰዎች ምንም ቢሆን ከራሳቸው በላይ ለእናንተ አይጨነቁም። ስለዚህ
ለራሳችሁ መቆምንና ራሳችሁን ማስቀደም ጀምሩ። በተጨማሪም ደግሞ እንቢ ማለትን ልመዱ። ሁልጊዜ እሺ ማለት የለባችሁም። ሰዎችን ማስደሰት የለባችሁም። ሁሉም ሰው በዚህ ዓለም ላይ ሊወዳችሁ አይችልም። የእናንተ ሥራ ደግሞ ሰዎችን ማስደሰት አይደለም። ስለዚህ ሰዎች እናንተ እንዲወዷችሁ ከማድረግ ውጪ ለራሳችሁ ቆሙ። ራሳችሁን ስታስቀድሙ ሰዎችም ያከብሯችኋል። ይህ ዓለም የውድድር ዓለም ነው። ሁሉም ሰው ለራሱ ውጤት እየተሯሯጠ ነው። እናንተም ለምትፈልጉት ነገር ብትሮጡ ይሻላችኋል። እስከ መጨረሻው ስላያችሁ አንድ ቦነስ ቲፕ ለእናንተ ጨምርላችኋለሁ። በሕይወት ሲደክመን ማረፍን እንጂ ተስፋ መቁረጥን ማሰብ የለብንም። ከ20 እስከ 30 ዓመት ሕይወታችን ላይ የምንሰራበት ጊዜ ነው። በዛውም ልክ ግን ወጣትነታችንን የምናጣጥምበት ጊዜ ነው። ስለዚህ ዓላማችንን ለማሳካት በምናደርገው ሩጫ ላይ ቆም ብለን እየተዝናናን እንለፍ፣ እያረፈን። ከውጤቱ በላይ የሄዳችሁት መንገድ ነውና የሚያስደስታችሁ። ቆም ብላችሁ ያላችሁበትን ሁኔታ አመስግናችሁ ሕይወትን ቀጥሉ። እንዲህ ስታደርጉ ይቺ ዓለም በጣም ሰጪ ነች። ለአመስጋኝ ሰው ትሸልማለች። በሕይወታችሁ ስለተፈጠሩ ጥሩ ነገሮች ብቻ እያሰባችሁ ወደፊት ተራመዱ። ቪዲዮውን ስላያችሁት በጣም አመሰግናለሁ። ጠቃሚ ነው ብላችሁ ካሰባችሁ ላይክ፣ ሼር እና ሰብስክራይብ እንድታደርጉ ጠይቃችኋለሁ። አመሰግናለሁ። ቻው።